ለ75 ዓመታት ያህል የፌዴራል ምርመራ ቢሮ ኤፍቢአይ 10 ከፍተኛ ተፈላጊ ወንጀለኞች ዝርዝር በሀገሪቱ ውስጥ ያሉ እጅግ አደገኛ ሰዎችን ለፍትህ ለማቅረብ ሲረዳ ቆይቷል። ይህ ዝርዝር ልዩ የሚያደርገው ኤፍቢአይ ለማህበረሰቡ እጅግ አሳሳቢ ስጋት ናቸው ብሎ የሚያምናቸውን ወንጀለኞች ብቻ ማካተቱ ነው። በዚህ ዝርዝር ውስጥ በመካተት ወይ እጅግ ዘግናኝ ወንጀል መፈጸም አሊያም ረጅም የሆነ የወንጀል ታሪክ ሊኖሩት ይገባል። የዚህ ዝርዝር ታሪክ የሚጀምረው በ1949 እንደ ኢትዮጵያን አቆጣጠር ነው። አንድ ጋዜጠኛ ኤፍቢአይን ለመያዝ እየሞከራችሁ ያላችሁትን 10ሩን እጅግ አስቸጋሪ ሰዎችን ዘርዝሩልኝ ብሎ ጠየቃቸው። ዝርዝሩ በዋሽንግተን ዴሊ ኒውስ ጋዜጣ የፊት ገጽ ላይ ከወጣ በኋላ ህዝቡ መረጃ እንዲሰጥ ተደረገ። ከዚያ ጊዜ ጀምሮ በህዝቡ ጥቆማ ብቻ 500 የሚጠጉ ተፈላጊዎች ተይዘዋል። ሚያዝያ 12 ቀን 2015 እንደ ኢትዮጵያን አቆጣጠር ምሽት 9 ሰዓት ተኩል ላይ የክትትል ካሜራ ሁለት የዳንኪን ዶናት ሰራተኞችን አንድ ወንድና አንድ ሴት ወደ ሱቅ ጓሮ ክፍል ሲገቡ ቀረጸ። ከጥቂት ሰከንዶች በኋላ ግን ወንዱ ብቻውን ወደ ካሜራ እይታ ተመለሰ። ደንበኞች በሱቁ ውስጥ ሰራተኞችን በማጣታቸው ፖሊስ ሲጠሩ በጓሮ ወለል ላይ የፓላክ ፓቴል አስከሬን ተገኘ። ባለቤቷ ባህሬ ሹኩማር በጭካኔ ደብድቦ ገሏታል። ምክንያቱ ደግሞ ፓላክ ቪዛቸው ሊያልቅ በመሆኑ ወደ ህንድ መመለስ ስትፈልግ፣ እሱ ግን አሜሪካ መቆየት በመፈለጉ በተፈጠረ ጸብ ነበር። ፓቴል ግድያውን ፈጽሞ በታክሲ ወደ ኒውዮርክ ባቡር ጣቢያ ሲሄድ በካሜራ ታይቷል። ከዛ በኋላ ግን የደረሰበት አልታወቀም። ኤፍቢአይ እሱን ለጠቆመ $250,000 እከፍላለሁ ብሏል። በዛሬው ዝርዝር ውስጥ ትንሹ ተፈላጊ የ26 ዓመቱ አሌሃንድሮ ካስቴሎ ነው። በ2016 በሰሜን ካሮላይና አብራው የምትሰራውን ሳንዲ ሊን በጫካ ውስጥ በጥይት መትቶ ገሏታል። ታሪኩ እንዲህ ነው። ካስቴሎ ከሳንዲ ገንዘብ ተበድሮ ነበር። ሊከፍላት ቀጠሮ ሰጥቶ ጫካ ውስጥ ወስዶ ገደላት። ከግድያው በኋላ ካስቴሎ ከፍቅረኛው ከአሚያ ፊስተር ጋር በመሆን ወደ ሜክሲኮ ድንበር ሲሻገር በካሜራ ታይቷል። አሚያ በኋላ ላይ እጇን ለፖሊስ ሰጥታ ካስቴሎ ሜክሲኮ ውስጥ ሳይደበቅ አይቀርም ብትልም ካስቴሎ ግን እስካሁን ሊያዝ አልቻለም። በ2016 ሮጃ ኢግናቶቫ በለንደን ዌምብሊ ስታዲየም እጅግ በሚያምር ቀሚስ ተውባ መድረክ ላይ ወጣች። ዋን ኮይን የተባለ የዲጂታል ገንዘብ ቢትኮይንን ገሎ የዓለምን ክሪፕቶ ገበያ ይቆጣጠራል ስትል ለኢንቨስተሮች ቃል ገባች። በዚህ ማጭበርበር ከ$4 ቢሊዮን በላይ ከሰዎች ዘረፈች። ሩጃ በድብቅ በጻፈችው ኢሜሎች ላይ የገንዘቡን ውሸትነት ታውቅ ነበር። ኢንቨስተሮቿን ደቂቃዎች ኢዲየትስ እያለች ትጠራቸው ነበር። ገንዘቡን ይዘን መጥፋትና ሌላ ሰው ተጠያቂ ማድረግ አለብን የሚል ስትራቴጂ ነበራት። እሷን የሚረዳት ካርል ግሪንውድ ተይዞ 20 ዓመት ተፈርዶበታል። ሩጃ ግን በ2017 ወደ ግሪክ በረራ አድርጋ ከዚያ በኋላም አልታየችም። መልኳን በፕላስቲክ ሰርጀሪ ቀይራ ሊሆን እንደሚችል ይገመታል። ኤፍቢአይ በዝርዝሩ ውስጥ ካካተታቸው ጥቂት ሴቶች መካከል 11ኛዋ ናት። ግንቦት 12 ቀን 2012 እንደ ኢትዮጵያን አቆጣጠር አርኖልዶ ጂሜኔዝ እና ባለቤቱ ኤስትሬላ ሰርጋቸውን አክብረው በመመለስ ላይ ነበሩ። ቃለ መሐላ ከፈጸሙ በ24 ሰዓት ባልሞላ ጊዜ ውስጥ አርኖልዶ ባለቤቱን በመኪና ውስጥ በቢላ ወግቶ ገደላት። አስከሬኗን በመታጠቢያ ገንዳ ውስጥ በሰርግ ልብሷ እንደለበሰች ጥሏት ጠፋ። ጂሜኔዝ ለጓደኛው ፖሊስ ቢጠይቅህ ሜክሲኮ ሄጃለሁ ብለው ብሎት ነበር። ፖሊስ የእሱን ጥቁር ማዘራቲ መኪናና እሱን እስካሁን ድረስ አላገኘውም። ይህ ሰው
የሄይቲ ክሬዝ ባሪዬ የተባለ አደገኛ የወንጀለኛ ቡድን መሪ ነው። በ2021 17 የክርስቲያን ሚስዮናውያን የ8 ወር ሕፃንን ጨምሮ አግቶ ለእያንዳንዳቸው $1 ሚሊዮን ጠይቋል። በሚገርም ሁኔታ ከሲኤንኤን ጋር ባደረገው ቃለ ምልልስ በቅንጡ መኖሪያ ቤቱ ውስጥ ሆኖ ለፈጸመው ጥፋት ሁሉ የሄይቲ ፖለቲከኞችን ተጠያቂ ያደርጋል። በተጨማሪም የአሜሪካ ዜጎችን በማገትና አንዷን ለመግደል ይፈልጋል። እሱንም ለመያዝ $2 ሚሊዮን ተቆርጦለታል። በ2019 በሎስ አንጀለስ አንድን ሰው በፀጉር ቤት ደጃፍ ላይ በጥይት ደብድቦ የገደለ ወንጀለኛ ነው። ካርዴናስ ግድያውን ፈጽሞ ሲሮጥ በካሜራ ታይቷል። ዶላር በሚል ቅጽል ስም የሚታወቀው የፒርስ ስትሪት ቡድን አባል የሆነ ይህ ሰው ወንጀሉን በጠራራ ፀሐይ ቢፈጽምም ፖሊስ እስካሁን ሊደርስበት አልቻለም። የ300 ፓውንድ ክብደትና ወፍራም መነጽር ማድረጉ ብቸኛው መለያው ነው። በሆንዱራስ የኤምኤስ-13 ቡድን መሪ ነው። በአደንዛዥ እጽ ዝውውርና በግድያ ተከሶ ፍርድ ቤት ቀርቦ እያለ 20 የሚሆኑ የፖሊስ ልብስ የለበሱ ታጣቂዎች ፍርድ ቤቱን በኃይል ሰብረው በመግባት 4 ፖሊሶችን ገለው አስለቅቀውታል። ፓርኪ በቴክኖሎጂ የታገዘ የደህንነት ቡድን ያለው ሲሆን የማይታወቁ ስልኮችን በመጠቀም መረጃዎችን ይቀያይራል። እሱንም ለጠቆመ $5 ሚሊዮን ይከፈላል ተብሏል። በሐምሌ ወር 2000 ዓመተ ምህረት የ5 ዓመቷ አሪያና ደጄሱስ ከፊላዴልፊያ ጎዳና ተጠልፋ ተገደለች። ከ7 ዓመታት በኋላ በልብሷ ላይ በተገኘ የዲኤንኤ ምርመራ ወንጀለኛው አሌክሲስ ፍሎሬስ መሆኑ ታወቀ። ሆኖም ፍሎሬስ በ2002 እና 2004 በሌላ ወንጀል ታስሮ ማንነቱ ሳይታወቅ ወደ ሆንዱራ ተባሮ ነበር። ፖሊስ አሁንም በዓለም አቀፍ ደረጃ እያደነው ይገኛል። በኮሎምቢያ የኢኤልኤን ቡድን ከፍተኛ አባል ነው። ፓሎሚና በአደንዛዥ እጽ ዝውውርና በሰው መብት ተሟጋች ግድያ ይፈለጋል። ይህ ቡድን በዓመት ከ200 ቶን በላይ ኮኬን ወደ አሜሪካ እንደሚያስገባ ይገመታል። እሱን ለጠቆመ $5 ሚሊዮን ይከፈላል ብለዋል። ይህ ሰው በሕፃናት ዝውውርና ወሲባዊ ጥቃት ወንጀል ይፈለጋል። አንዲት የ14 ዓመት ሴት ልጅ ለጓደኛው በገንዘብ በመኪናና በተለያዩ ስጦታዎች ሲሸጥ ነበር። ጓደኛው ተይዞ 30 ዓመት ቢፈረድበትም ዶናልድ ግን አሁንም በነፃነት የተዘዋወረ ነው። ፖሊስ የእሱን ፎቶ በከተማው ቢልቦርዶች ላይ በመለጠፍ ህዝቡ አሁንም ቢሆን እንዲጠቁመው እየጠየቀው ነው። እነዚህ ወንጀለኞች ለማህበረሰቡ ከፍተኛ ስጋት ናቸው። የኤፍቢአይ እና የህዝቡ ጥረት ግን አሁንም ቀጥሏል። እውነታው አንድ ነው። ወንጀል ሰርቶ ለዘላለም ማምለጥ አይቻልም።